መርሐባን እህለን ወሰህለን እንኳን ደህና መጣችሁ። ይህ አረበኛን በአማርኛ የምንማማርበት የዩቱብ ቻናሌ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። በዛሬ የአረበኛ ትምህርታችን ይዤላችሁ የመጣሁት እንዴት በአረበኛ ራሳችን እንደምናስተዋውቅና እንዲሁም እንዴት ሰላምታ እንደምናቀርብ ነው ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ እንድትማማሩ ስል በአክብሮት እጠይቃለሁ። በመጀመሪያ ሰላምታ ለማቅረብ የምንጠቀምበት የአረበኛ ቃል መርሐባን። መርሐባን ማለት ሰላም ማለት ነው። ጠይብ በመቀጠል ሽስመክ። ሽስመክ ማለት ስምክ ማን ነው ማለት ነው። ወይንም ሺስመኪ ከሆነ ለሴት ነው። ሺስመክ ለወንድ፣ ሺስመኪ ለሴት። ስለዚህ ሺስመኪ ከተባልን ስምሽ ማን ነው ማለት ነው። በዚህን ጊዜ መልሳችን አነ ኢስሚ ብለን ስማችንን መናገር እንችላለን። ለምሳሌ አነ ኢስሚ ሙሐመድ ወይንም አነ ኢስሚ ሰሚራ፣ አነ ኢስሚ ማርታ እያልን ስማችንን መናገር እንችላለን። አነ ማለት እኔ ማለት ነው። ኢስሚ ማለት ስሜ ማለት ነው። ስሜ መሐመድ ይባላል፣ ስሜ ማርታ ይባላል እያልን መናገር እንችላለን ማለት ነው። በመቀጠል ሚን ወይን ኢንተ። ሚን ወይን ኢንተ አንተ ከየት ነህ? ወይንም ሚን ወይን ኢንቲ ከሆነ ኢንቲ ከሆነ ለሴት ነው። ኢንት ከሆነ ለወንድ ነው። ስለዚህ ሚን ወይን ኢንቲ ከሆነ ለሴት ነው። አንቺ ከየት ነሽ እያሉ ነው ማለት ነው። በዚህን ጊዜ መልሳችን አነ ሚን ኢትዮጵያ። አነ ሚን ኢትዮጵያ ማለት እኔ ከኢትዮጵያ ነኝ እያልን ነው ማለት ነው። ጠይብ በመቀጠል ከም ኦምሪክ። ከም ኦምሪክ ለወንድ ከሆነ ከም ኦምሪክ ይሆናል። ለሴት ከሆነ ደግሞ ከም ኦምሪኪ። ኪ እና ክ ነው በመጨረሻ ያለችው ፊደል ነው የምትቀየረው። ከም ኦምሪኪ፣ ከም ኦምርክ። ስለዚህ በዚህን ጊዜ መልሳችን የሚሆነው አነ ኦምሪ። አነ ኦምሪ ማለት እኔ እድሜ ብለን አነ ኦምሪ ብለን ሽታው አሽሬን 50 አሽሬን። ሽታው አሽሬን ማለት 26 ዓመት ማለት ነው። 50 አሽሬን ካለን 25 ዓመታችን ነው ማለት ነው። ስለዚህ አነ ኦምሪ ሽታው አሽሬን ሸነ እንላለን። አነ ኦምሪ ሽታው አሽሬን ሰነ። ሰነ ማለት ዓመት ነው። ሽታው አሽሬን 26 ማለት ነው። አነ ማለት እኔ፣ ኦምሪ ማለት እድሜ። ስለዚህ እድሜ 26 ዓመቴ ነው እያልን ነው ማለት ነው። በመቀጠል የምናየው የሰላምታ አይነቶችን ነው ማለት ነው። ሰላምታ ስናቀርብ ወይንም ሰላም ልል ስንባል እንዴት መመለስ እንዳለብን ማለት ነው። ኬፈክ። ኬፈክ ማለት እንዴት ነክ ማለት ነው። ይህ ለወንድ ነው ኬፈክ። ለሴት ሲሆን ኬፍኪ ይሆናል። ኬፍኪ እንዴት ነሽ? መልሳችን አነ ተማም እኔ ደህና ነኝ እያለን ነው ማለት ነው። አነ ኮይስ። አነ ተማም። ተማምም ኮይስም ይሆናል ሁለቱም ማለት ነው። ለሴት ሲሆን ደግሞ ኬፍኪ ነው የሚሆነው። ኬፍኪ ይሆናል ማለት ነው። ለብዙ ሰው ሲሆን ኬፍኩም። ኬፍኩም ለብዙ ሰው ሲሆን ለምሳሌ 3 2 ከዛም በላይ ሲሆኑ ኬፍኩም እንዴት ናችሁ ማለት እንችላለን። ሳባአል ኸይር። ሳባአል ኸይር ማለት እንዴት አደራችሁ ማለት ነው። እንዴት አደርክ፣ እንዴት አደርሽ፣ እንዴት አደራችሁ። እዚህ ጋር የቃላት ልዩነት የለውም። ሳባአል ኸይር አይቀየርም። ለወንድም ለሴትም አንድ አይነት ነው። ለብዙ ሰዎችም ሲሆን አንድ አይነት ነው። ያው ሳባአል ኸይር ነው ማለት ነው። እንዴት አደራችሁ ማለት ነው። መልሳችንም ሳባአል ኑር እንላለን። ሳባአል ኑር ደህና አድሬያለሁ ማለት ነው። ደህና አድሬያለሁ ማለት ነው። ሳባአል ኑር። አመሻሽ ላይ ደግሞ እንዴት አመሸክ ወይንም እንዴት አመሻችሁ ሲሉን መሳአል ኸይር፣ መሳአል ኸይር እንላለን። ወይንም ካሉን መሳአል ኸይር ካሉን መሳአል ኑር እንላለን። መሳአል ኑር።
ደህና አምሽቻለሁ ማለት ነው። ደህና አምሽቻለሁ ማለት ነው። በመቀጠል የምናየው ደግሞ ደህና ደሩ፣ ደህና ደሪ በሚለው ነው ማለት ነው። ለምሳሌ ለሴት ቱስቢሒ አልኸይር፣ ቱስቢሒ አልኸይር፣ ደህና እደሪ ማለት ነው። ትርጉምም በሰላም እደሪ፣ በመልካም ነገር ያንጋልሽ ማለት ነው። ለወንድ ሲሆን ደግሞ ቱስቢሕ፣ ቱስቢሕ አላ ኸይር፣ ቱስቢሕ አላ ኸይር በመጨረሻ ያለችው ቃል ነው የምትቀየረው። ህ ለወንድ ሲሆን ህ ይሆናል። ለሴት ሲሆን ደግሞ ሀ ይሆናል። ለሴት ሲሆን ቱስቢሒ አላ ኸይር፣ ለወንድ ሲሆን ቱስቢሕ አላ ኸይር ደህና አደር ማለት ነው። ለብዙ ሰዎች ሲሆን ደግሞ ቱስቢሑን፣ ቱስቢሑን አላ ኸይር ደህና እደሩ፣ ፈጣሪ በመልካም ነገር ያሳድራቸው፣ በደህና ያሳድራችሁ ማለት ነው። ሌላው ደግሞ ተሸረፍቱ ቢሊቃኢክ፣ ተሸረፍቱ ቢሊቃኢክ ማለት ስለተገናኘን ደስ ብሎኛል ማለት ነው። ለሴት ሲሆን ደግሞ ተሸረፍቱ ቢሊቃኢኪ፣ ኪ ይሆናል። በመጨረሻ ክ የነበረው ለሴት ሲሆን ኪ ይሆናል ማለት ነው። ስለዚህ ተሸረፍቱ ቢሊቃኢኪ ስለተገናኘን ደስ ብሎኛል ማለት ነው። በመጨረሻም ማአሰላማ፣ ማአሰላማ ማለት ቻው ማለት ነው። ቻው ወይም ባይ እንደማለት ነው ማለት ነው። ውዶቼ የዛሬው የአረበኛ ትምህርታችን ይህንን ይመስል ነበረ። በቀጣይ ደግሞ በጠቃሚ የአረበኛ ቃላቶች ይዤላችሁ እስከምመጣ ድረስ ቻው፣ ማሰላማ፣ እወዳችኋለሁ።